የሚሞቱበት ማለት ነው። እንዳልኳችሁ በጣም በርካታ ኢትዮጵያውያን እዚህ ከመኖራቸው ባሻገር የስደተኞች ብቸኛ መሸጋገሪያ ናት። ስደተኞቹ የሚሻገሩት በዚህ አድርገው ወደ የመንና ወደ ሳውዲ አረቢያ የሚሻገሩት ማለት ነው። እንግዲህ ምን ያክል አደገኛ ቦታ እንደሆነ ተመልከቱት። በዚህ እያቋረጡ ነው የሚሄዱት ማለት ነው። ምን ያክል ኢትዮጵያውያን ይኖራሉ? ከ200 ሺህ በላይ አይደለ? ጀልባችንም እንግዲህ ይህንን ይመስላል። ህገወጥ ተጓዦችን በዚህ ጀልባ እንደሚሄዱ ተነግሮናል። እኛ ከመምጣታችን ከአንድ ቀን በፊትም እዚህ ጋር 900 ሰዎች እንደሞቱ አሻጋሪያችን ነግሮናል። እኔ የምልህ በዚህ አይነት መርከብ ጀልባ ነው እንደሚሄዱት ሲሻገሩ እነዚህ ባህር ተሻጋሪዎች በዚህ አይነት እና ማዕበል ሲመጣ ይገለበጣል። አሳ ቀለቡ ህዝቧር ይሰዋል በጣም ብዙ ነው። ዜና ላይ ስትሰማው በጣም ነው የሚያሳዝነው። በቃ ዝም ብሎ 100-200 ሰው በዚች በመታከል ጀልባ ነው እንግዲህ 100 ሰው ተጠባብቀው ነው የሚኬደው። በጣም ከባድ ነው። 950 ሰው ትናንትና ተገለበጠች። 950 ሰው ትናንትና ወዴት? ወደ ሳውዲ አረቢያ ሲሄዱ አኔ ጋር ሄድኩኝ እዛ ድረስ ነው የጃየው ባይኔ ላይ 950 ሰው በአንድ ጀልባ ውስጥ እንደዚህ አይነት ነታ አለ አይነት እኮ በዳር ነው ከሞ የላስሩ ተባ فاش دكتور مدر يريد والله ورد وفكي وصابو فريسانيا سدا سابو فريسانيا سولو እንደዚህ ነው የሚቀርበው كيك راكم فريسانيا كيك لسنا የሌላው ደግሞ እንደዚህ ያለ ለኔ ባለስናያ ስንት ሰዓት ይጓዛሉ አሁን እንደዚህ ወደ ሳውዲ አረቢያ ምናምን ለመግባት? وسمعنا يا أدواك كبع الصبح وقليا يا منتا قلب وقليا ከዚህ ጠዋት ከወጣ ከሰዓት በኋላ ይገባል እዛ የምን ይላል። ኦኬ ጠዋት ወጥቶ ከሰዓት ይገባል። በጣም የሚያሳዝነው እንሰማው ከሉኑ ባዑናማ ትናንትና እኛ ዛሬ መተን ወደ ቀይ ባህር ትናንትና 900 ሰው የጫነ ጀልባ ነው የተገለበጠው። በጣም የሚያሳዝን ነገር ነው በእውነት። አንድ እጅ የተቆረጠ ሰውነት የተቆራረጠ አይቼ ምክንያቱም ሻርኮች ምናምን ስለሚበሉ ጁስ አይቼ በጣም ዘገነነኝ ነው የሚለው። ትናንትና ነው የመጣው እሱ አሁን ጀልባ አሁን እዚህ ከፍታ ዋው እዚህ ጋር ነው አይደለም? ልክ እሱ ሲጫንበት ዋው እዚህ ጋር ነው ያለው አይደል? እንግዲህ ሰዓት ኢማጂን አስቦ እዚህ ድረስ ነው ያለው። ትንሽ አንድ ሰው ከነዛ ውስጥ ለሱ ነው ቢንቀሳቀስ ወደዚህኛው ነው ራሱ ባላንስ ለማድረግ በጣም ይቸገራል ነው የሚለን። ምክንያቱም በጣም ብዙ ሰው እንግዲህ አስቡት በዚህች ውስጥ 100 ሰው 200 ሰው መርከብ ውስጥ ሲጫን እዚህች ጀልባ ውስጥ ሲጫን ምን ያክል ባላንስ ማድረግ ነገር እንደሚፈጠርና የሚለን ምንድነው ትንሽ አንዱ ሰውዬ ዘንበል ካለ እንቅልፉ መጥቶ ዘንበል ካለ በቃ ሙሉ ለሙሉ ይገለበጣል ጀልባው ያቸው ላይ ነው የሚጫነው ይሄ። ስለዚህ እንግዲህ ዋናም ይችላል ዋናም ብትችሉ ስቲል አደገኛ ነው አሁን ምክንያቱም ሻርኮች የተለያዩ የባህር እንስሶች ስላሉ ዋና ብትችሉም ከነሱ ማምለጡ በራሱ ሌላ ከባድ ነገር ነው የሚሆነውና በጣም የሚያሳዝን ነው። በጣም በእውነት በጣም ማንም ሰው ደልቶት አይደለም ስደት የሚወጣው ተስፋ ሲቆርጥ በህይወት በቃ ጨርሻው ጥግ ላይ ሲደርስ እንግዲህ እንዲህ ባለው ጉዞ በጣም አስጨናቂ ሁኔታ ባህር መሻገር ይሞክራሉ። አብዛኛው ወርጋፋ በጣም